አድርገው አያችሁ የስንት አልቻልኩም። ፊት ለፊታችሁ መቅረብ አልችልም። ግን ከዚህ ሙሉ ወጥቼ እውነታውን መጥቼ እስከነግራችሁ ድረስ ይሄ እውነት እኔ ሴቱኝ እንደዚህ አድርጌ ከሆነ ኢትስ ኦኬ ችግር የለውም። ግን እውነታው እሱ አይደለም። ምን አውቃ ነው? ምን ላይ ደርሳ ነው? ለምን ምክንያት ዩቲዩብ እንዲዘጋ ተፈለገ? እናንተ ይግባችሁ። ምክንያቱም በቃ ይግባችሁ። የሴት ተከላካዮች፣ የሴት ተቋሚዎች በዚህ ደረጃ አርገው የመጡበት ሪዝም በጣም ያናዳል፣ ያስከፋል። ማሸነፍ አይደለም ባይዘው አሸንፈውኝ እንዳይመስላችሁ። ነገ እመጣለሁ በጣም በሚገርም ኃይልና በሚገርም ፓወር እመጣለሁ። ግን አሁን እውነት ማለት ሴትን በዚህ ደረጃ አጥቅታለች ብለው የመጡበትና እነሱ ተቀባይነት ለማግኘት የመጡበት ስትራቴጂ እኔ አልቻልኩትም። እውነት ልንገራችሁ፣ እውነት እግዚአብሔር ምስክሬ ነው። እንዴ ስማሙት ኤኒዌይስ የምነግራችሁ ነገር እኔ እንደ ልጅ ማኛ ከሚዲያ አልጠፋም፣ እመጣለሁ። ያናደደኝና እንበል ያስፈሰሰኝ እልህ ነው እንጂ በፍጹም ጌታን ከካሜራ ጀርባ ነበር ማለት ሰው አልቻልኩም። ለዛ ነው ያለቀስኩት። ስመጣ ስነግራችሁ የምታምኑትን ታምናላችሁ፣ የሚገባችሁን ይገባችኋል፣ ካልገባችሁ ደግሞ ትሳደባላችሁ። ግን ነገም ከነገ ወዲያ ለዱርዬ ሴቶች በገላቸው እየነገዱ ስምና ዝና ባላቸው ሰዎችን ህይወትን ትዳርን ለሚበጠብጡ ሴቶች በእውቅናቸው ተጠቅመው የሌሏን እንባ ለሚያፈሱ ሴቶች ድምጽ አልሆንም። በጣም ነው የምጸየፋቸው። ታውቃላችሁ፣ በጣም ነው የምጸየፋቸው። ከባድ አሁን መፍረድ አይቻልም። እንግዲህ ምን ይባላል? ኦልሬዲ ሰውየው ራሱ ተጸጽቶ ነው ያለበት ሁኔታው። ምንም ማለት አይቻልም ግን